መጋቢት 30 ቀን በጤና ሚኒስቴር የተሰጠ መግለጫ ነበረ። ያም በአሃዱ ቲቪ የተነገረው የ160 ቢሊዮን ብር ለ500,000 ያክል የሚሆኑ የኢትዮጵያ ጤና ባለሙያዎች የደሞዝ መሻሻያ የሚደረግበት ባጀት መበጀቱን ተነግሮ ነበር። ከዚህ ጋር በተያያዘ የተወሰኑ ነጥቦችን ግልጽ እንዲሆን ለማንሳት ያክል ነበረ። ከዚያ አኳያ 500,000 ጤና ባለሙያዎች ኢትዮጵያ ውስጥ አሉ ወይ የሚለው ጥያቄው በጣም መጠየቅ የሚገባ ጉዳይ ነው። በደብሊው ኤች ኦ ያስቀመጠው ዳታ ነበረ ኢትዮጵያ ውስጥ ያሉትን ጤና ባለሙያዎች። ይኸውም ደብሊው ኤች ኦ ያስቀመጠው አትሊስት የሕክምና ባለሙያዎች ወይ ደግሞ ሜዲካል ዶክተርስ ከ30 እስከ 40,000 የሚሆኑ ሜዲካል ዶክተሮች እንዳሉ ነው የሚያስቀምጠው። በጤና ሚኒስቴር ደረጃ ዳታው እንዳስቀመጠው ደግሞ እስከ 30,000 የሚጠጉ ሜዲካል ዶክተርስ የሕክምና ባለሙያዎች እንዳሉ ያስቀምጣል። ከዚህም በተጓዳኝ ሜዲካል ዶክተር ያልሆኑት ማለት ፓራሜዲክስ፣ ነርስ፣ ጤና መኮንን፣ ሚድዋይፍ፣ ራዲዮግራፈርስ፣ ራዲዮሎጂ ቴክኒሽያንስ፣ ላቦራቶሪ ቴክኖሎጂስትስ፣ ፋርማሲስትስ፣ ድራጊስትስ፣ አነስቴቲስትስ እነሱን ጠቅለል አድርጎ ወደ በአቨሬጅ ደብሊው ኤች ኦ ዓለም ጤና ድርጅት የሚያስቀምጠው ከ100,000 እስከ 120,000 የሚጠጉ ነው። በጤና ሚኒስቴር ዳታ ግን ከዛ ወረድ እንደሚል ቶታል ስናወጣ በጣም ከበዛ 40,000 የሕክምና ባለሙያዎቹን እና ፓራሜዲክሶቹን ሌላ ከሜዲካል ዶክተሮች ውጭ ያሉትን ጤና ባለሙያዎችን አንድ ላይ ስናሰላ ወደ 160,000 ማክሲመም ነው። ምንም ወደ 140,000 ነው የሚሆነው። ሰው ከየት እንደመጣ የማይታወቅ ፊግር በመሆኑ 500,000 ለሚሆኑት የኢትዮጵያ ጤና ባለሙያዎች የተጨመረ የደሞዝ ማሻሻያ ልክ እንደ ድጎማ በለው በምዕተ ዓመት 160 ቢሊዮን ብር ተጨምሯል ሲባል የመጨረሻ ጥያቄ የሚያስነሳና ከበስተጀርባው ምን አይነት መልእክት እንዳለው ማንኛውም ጤና ባለሙያ ሊገነዘበው የሚገባው ነው። ከዚያ አኳያ አንድ የገመትኩት ነገር አለ። በኢትዮጵያ ውስጥ ሄልዝ ኢንስቲትዩሽን ኤንድ ሄልዝ ፋሲሊቲስ ባሉበት ደረጃ ላይ ቴክኒካል ስታፎች አሉ። ቴክኒካሎቹ ልክ ጤና ባለሙያዎቹ ናቸው ቀጥታ ማለት ነው። እነን ቴክኒካሎቹ ግን ሰፖርቲቭ የጤና ስራ የሚሰሩት ናቸው። እነሱ ጨምሮበት 500,000 ፊገር ከተናገረ ጤና ሚኒስቴር ሊሆን ይችላል አይታወቅም። ያም ሆነ ይበዛል 500,000 ማለት በቃ ጭራሽ የኢትዮጵያ ጤና ባለሙያዎችን መብት ሊገፉበት የመጣ አይነት ፊገር እና ያም ካለ በእርግጠኝነት ሪቫይዝ ተደርጎ ሊቀነስ የሚገባ በመሆኑ ከዛም በተጓዳኝ
ጤና ቢሮ ደረጃ በጤና ቢሮ ደረጃ እና በሚኒስትሪ ኦፍ ሄልዝ ደረጃ ባለበት ሂደት እነሱም ቀጥታ የጤና ባለሙያ ያለበት ሴክተር አስተዳደራዊ ሴክተር እና ጤና ባለሙያ ያልሆኑ ሰፖርቲቭ ማለት ነን ቴክኒካሊ አድሚኒስትሬቲቭሊ አንድ ላይ በተጓዳኝ የሚሰሩ ሰራተኞች ይኖራሉ። ፎር ኤግዛምፕል የህግ ዳይሬክቶሬት አለ፣ ጸረ ሙስና እና ስነ ምግባር ክትትል ክፍሎች አሉ። ሂውማን ሪሶርስ ላይ ብትሄዱ የተወሰዱ ከሙያው ውጪ በዛ በሂውማን ሪሶርስ ሳይንስ የሰለጠኑ የተማሩና ሰርቲፊኬት ያላቸው ብዙ አሉ። ያን አክሎ እስከ ላይ ከታች እስከ ላይ ከጤና ኬላ እስከ ላይ ሚኒስትሪ ኦፍ ሄልዝ ያሉት ሰራተኞችን አንድ ላይ እየጨመረ ከሆነ ያ ሊያስኬድ ይችላል። ይሄንን ካልኩ እስኪ ወደ ባጀቱን ሰበር እናደርገውና ምን ያክል ጤና ባለሙያውን ይደርሰዋል የሚለውን አጠር ባለ በሁለት ከፍለን እናየዋለን። በሌላ በኩል አሁንም ሂደትን በሁለት ከፍለን የምናይበት አካሄድ ስለመኖር ትከታተሉኛላችሁ። ኢትዮጵያ ጤና ባለሙያዎች ከሕክምና ውጭ ያሉት ዲዩቲ የሚያገኙበት ወራዊ ዲዩቲ ክፍያ ስናሰላዝላይ ማክሲሙ 15,000 ብር ወራዊ ደሞዝ እንደሚከፈላቸው በዳታው ላይ አለ። ያንን ደግሞ በ156 ሰዓት ስናካፍል ወደ 90.15 ሰዓት ነው። አይሚን ብር ነው በፐር አወር የሚከፈላቸው። በቀን ደግሞ አቨሬጅ 20 ሰዓት ይሰራሉ። አቨሬጅ ነው። በወር ደግሞ ስንት ቀን ነው? 10 አቨሬጅ 10 ቀን ይሰራሉ። ከዛ በታች የሚሰራ ጤና ባለሙያ ስለማይኖር ይችን 20 ጊዜ 10 200 ሰዓቱን በ96.15 ብር ስናባዛ እያንዳንዳቸው በወር ወደ 19,000 ብር 200 ነው የሚያገኙት። በአጠቃላይ ወደ 100,000 ከሕክምና ውጭ ያሉት ጤና ባለሙያዎች የእነሱን አንድ ላይ የዲዩቲ ክፍያቸውን በ6 ወር ስናባዛ ስንት ነው የሚመጣው? 1.92 ቢሊዮን ብር ነው የሚሆነው። አንድ ነጥብ የቶታል ወርከሩን 19,200 ዲዩቲ ፔይመንቱን በ100,000 ስናሰላ ወደ 1.92 ቢሊዮን ብር ስመጣ ያንን በ6 ወር ስናባዛ ወደ 11.52 ቢሊዮን ብር ነው። ቶታል የሕክምና ዶክተር እና አዘርዛን ሕክምና ዶክተር ያሉትን ጤና ባለሙያዎችን የዲዩቲ ክፍያ የ6 ወሩን ስናሰላ ሲደመር 6.9 ቢሊዮን ብር ሲደመር 11.52 ቢሊዮን ብር ቶታሊ 18.42 ቢሊዮን ብር ነው የሚመጣ። ይህችን አንድ ላይ ከቀድሞ ከመንዝሊ ሳለሪ ጋር
እንደምራለን ማለት ነው። ያ ደግሞ ስንት ነው የሚመጣ? 13.14 ቢሊዮን ብር የሳለሪ ፕላስ 18.42 ቢሊዮን ብር የዲዩቲ ቶታል 31.56 ቢሊዮን ብር ነው የሚመጣ። ይህችን ከ160 ቢሊዮን የተበጀተ ባጀት ስንቀንስ የምትቀረው 128.44 ቢሊዮን ብር የሚቀረው። ይህ እንግዲህ ትክክለኛ ኢትዮጵያ ውስጥ ያለው የሕክምና ዶክተርና ጤና ባለሙያዎች ብዛት ተሰልቶ ዲዩቲ እና ሳለሪ ሁሉ እንደዚህ ተቀምጠው የቀረው ከ160 ቢሊዮን ብር ስንት ነው የሚቀረው? ወደ 128.44 ቢሊዮን ብር ይታያችሁ። ከእንግዲህ ሌላም እንደ ዲዩቲ ብታሰሉበት ፎር ኤግዛምፕል ሪስክ አለዋንስ እና የመሳሰሉትን በዛ ፐርዳይም ካለም በዛ ብደመሩበት ኦልሞስት ወደ 110 ቢሊዮን ኢትዮጵያን ብር ነው የሚቀረው። ያንን አሁን እቺ ግልጽ ያልሆነችና የተደበቀች በድብቅ ስንት አይነቱ ጤና ባለሙያ የሚበላላበት፣ ምክንያቱም ግልጽ በሆነ መንገድ የማይከፈልና ስንት ግጭት የሚፈጥር ናት የቀረችው ማለት ነው። ምክንያቱም ኦን ዘ ሳይድ ኦፍ ሳለሪ ግልጽ በሆነ መንገድ አይከፍሏቸውም ብዙ ጤና ባለሙያዎች እኔ እስከነበርኩበት ድረስ ማለት ነው። ምክንያቱም አንድ ያየሁትን እውነታ ልንገራቸው። ሰንዳፋ ላይ ነበረ። ሰንዳፋ ላይ እኔ ወደ 6 ዓመት ኤክስፒሪየንስ ያለኝ 7,000 ከምናምን እየተከፈለኝ 2 ዓመት ኤክስፒሪየንስ ያለው ወደ 30,000 መከፈለው ነበር። ነርስም ሐኪምም ከዛ በላይ ሲከፈላቸው መቼ ነው? 2012 ላይ ነው። ያንን ስሊፕ እጄ ላይ ነው የነበረው። ልክ በአስቸኳይ ጊዜ አዋጅ ካሰሩኝ በኋላ ብዙ እጄ ላይ የነበሩ ከነ ሞባይል ሁላ ከነ ፍላሽ ሁላ የቀሙኝን አልመለሱልኝም። ስለዚህ ያ እንደዚህ የምከፈላቸው አሉ ጤና ባለሙያዎች፣ እንደኔ ደግሞ የማይከፈላቸው አሉ። ሰው ይቺ ለማን ነው የቀረችው? ሁለት እውነታ ነው የምናየው። በአንድ በኩል የኢትዮጵያ ጤና ባለሙያዎች 160,000 አካባቢ ናቸው። 500,000 አይደሉም ማለት ነው። እንግዲህ ከዛ የተረፉት እነማን እንደሆኑ የታወቀ ነው። የፋሲሊቲውና ኢንስቲትዩቱን እንትኖችን የሚያናውጡ አይነት እዛ ውስጥ በዘፈቀደ በአስተዳደሩ የሚገቡ ማለት በጤና ቢሮም በሚኒስትሪ ኦፍ ሄልዝም የሚገቡና የሚያበጣብጡ አካላቶች ብዙ ነበሩ። እነሱ ናቸው ብዙዎቻቸው ማለት ነው የተረፉት። ይቺ 128.44 ቢሊዮን በዛ የጤና ባለሙያዎችን መብት የምትጋፋበት አይነት ቅሬታ ናት።